እግዚአብሔርን እፈራለሁ በእግዚአብሔር አምናለሁ በጣም ስለዚህ አንተ ትክክለኛ ኦንሊ ጋር ካንጀጅ እግዚአብሔር ብቻ ጃጅመንት yes see እግዚአብሔር ምክንያቱም እግዚአብሔር አለ ሁሌም ከጎኔ እግዚአብሔር ሁሌም ከጎኔ አለ አይቼዋለሁ እግዚአብሔር አናግሮኛል በልቤ ውስጥ እግዚአብሔር እኮ ሁላችንም እግዚአብሔር አለን ልባችን ውስጥ ግን አንሰማውም እንጂ እግዚአብሔር ማን ነው የምንሰማው ታላላቆቻችን ሰው ነው እኮ የምንሰማው እኛ ባህል ነው የምንሰማው እኮ ህግ የባህል ህግ ማለት ነው ውጣ ከትምህርት ቤት ምን ታደርጋለህ ወይ ዶንት ዴር ምትማረው ትምህርት ያስደስታል no check it's a checklist it's easy as that ምንድን ምን አይነት ትምህርት ነው የተማርክ ያለው anything are you happy with that no I'm not happy why are you doing it ለምን ቤተሰቦቼ እንዳላስቀይም ነው እሺ ተመረክ ጨረስክ እንበል ምንድነው የምታደርገው እየሰራክ ለ10 አመት መቆየት ትፈልጋለህ ኧረ በስመ አብ እንደውም okay why are you wasting your fucking time ማንን ለማስደሰት ነው ሁላችንም እኮ እውነቴን ነው የምልህ ቤተሰባችንን ለማስደሰት ራሳችንን እያጣን እኮ ነው እንዳለ ወጣቱ ብትል ቤተሰቦቻችን ደግሞ የሚያውቁት they don't know shit they don't know nothing bro የሚያውቁት ነገር ምንም የለም they are stuck in the old ways so that's why ወጣቶቹ ማለት ነው they have to get up right now ቤተሰቦቻችን ማስቀየም ማለት ነው it has to be okay እውነት አንዳንዴ ማለት ነው if they have enough money even like በረንዳ ለመውጣትም ለራሱ they have to think it's a possibility ገባ ለዛም ነው እኔ ራሴ በረንዳ ያስወጣሁት because I don't want nothing to control me anymore ትንሽ ብር ካላቸው ማለት ነው if they think that oh my god የሆነ ነገር ኢንቨስት አድርጌ እንደዚህ ከጀመርኩኝ ቤተሰቦቼ ከተቀየሙኝ ካባረሩኝ ከቤት so what the fuck yes that can happen let it happen so if you allow that to happen that means already ግማሽ መንገድ ላይ ደርሰሃል yes በር already ከፍተዋል it's wide open and you're ready to receive እግዚአብሔር ደግሞ የዛኔ ነው የሚደርስልክ እንደዚህ አናታናትክ ላይ ከመውጣትክ በፊት በረንዳ ማለት ነው እኔ በረንዳ ያወጣሁት ማለት ነው ለሰዓታት ነው ከዛ በኋላ I realize my purpose አላማዬ ምን እንደሆነ ሁሉም ነገር I'm back so ሰዎች they have to make that bold move you know what አባቴን አስቀይመዋለሁ let's see what's going to happen I'm going to invest on this thing I'm going to start I'm going to quit from the university አንተ ልጅ ምን ደደብ ነህ አንተ አልፈልክም እንደዚህ ሆነ ከመትቀረው እያየህ አይደለ ጎረቤትህን እንደዚህ አይደለ you just smile in the face of belief of someone that you thought was your superhero but they didn't know shit that's when shit changes ቤተሰቦችህ የማይታወቃቸው ነገር አንተ አምነክ ስትጀምረው even እየፈራህ 6 ወር ራስህን ስጥ 7 ወር ራስህን ስጥ then you're going to start to make money then ታያለህ ማን supportive እንደሚሆን ቤተሰቦች ናቸው they're going to be like damn okay what's going on okay ብር እየሰራ ነው ግን ልጅ ተማር what do you mean I'm making money why do you want me to learn አሁን ገንዘብ ከያዝክ you have advantage of arguing like በስነ ስርዓት ማለት ነው you're wrong የማለት advantage አለ so I feel like ልጆቹ ተማሪዎች ማለት ነው ከ20 እስከ 30 ከሆኑ እድሜያቸው ከ30 በላይ ከሆናችሁ አይምሮአችሁን ቼክ አድርጉ እዛው ድርቅ አትበሉ ከ20 እስከ 30 ከሆኑ ግን all they have to do is risk ትንሽ ብር ካለቻቸው risk that shit and then just go full in that's it እስቲ እንደው ከእግዚአብሔር ጋር የተገናኘህበትን ቅጽበት አስታውሰን በምን ምክንያት ነበር ሰዎች ሲመክሩኝ which is አሜሪካ ያሉ ሰዎች በአጠቃላይ የመከሩኝ ምንድነው አትሂድ ወደዛ ምን ታደርጋለህ ህይወትህን እንዳታበላሽ በረንዳ ላይ ትወድቃለህ እንደዚህ ያጋጥማል ሲሉኝ መስማት እችል ነበር ግን አልሰማሁም ለምን የሆነ ውስጤ ላይ የሆነ ሹካለኝ መንገዱ አሳየኝ ካናዳ ሄድ የሚል ልቤ ውስጥ ምንድነው እሱ አላውቅም ለካስ እግዚአብሔር ነው አሁን ነው ማቀው የዛኔ ዝም ብዬ ነው የተመራሁት እግዚአብሔር ይመስገን አጅሎኝ ነው አላውቅም ግን ራሴን ሰማሁኝ ተመስገን በራስ መስማት እኮ ትልቅ ነገር በጣም ነው ከዛ በቃ የተፈጠረው ይፈጠር ብዬ ወደ ካናዳ ለመግባት ወሰንኩኝ ወደ ስንት ነው 4000 ነው 5000 ዩኤስ ዶላር ይዤ ነበር የዛኔ አንደር ዘ ቴብል የሰራሁት ማለት ነው በካሽ ነው የተከፈለው እንደሆነ ያጠራቀምኩ በደም 12 ሰዓት ነው በቀን ለ6 ሰዓት ነው ለ6 ቀን ነው የሰራሁት ለአንድ ወር 2 ወር መሰለኝ ከዛ በኋላ እሷን ብርጄ ደረስኩኝ ወደ ኒውዮርክ ከኒውዮርክ ነው ወደ ካናዳ የምትገቢው አይደል ከዛ ምን አሉኝ ብር ከተገኘብህ በኢጋው የሆነ መንገድ ካመጣው ሊያዝብ ይችላል ዲፖርት ሊደረግ ይችላል ተባልኩ ላልተለመደ ብቻ እኔ ደግሞ ይህ ብር የት ላጥፋው ሰው መስጠት ታክሲ እንትን ያደረገኝ $600 ሰጠሁት ላንዱ የ2000 ጊፍት ካርድ ሰጠሁት ስልኬን ጣልኳት በከስልክም ቼክ ሊያደርጉብ ይችላሉ ምናምን ተብዬ እንዳለ ብሬን ለሰው ሰጥቼ ብትን አድርጌ $200 ይዤ ገባ ወደ ካናዳ